ሰላም ሰላም ወዳጆቼ እንዴት ናችሁ? ይሄ ልጅ ከደምቢ ዶሎ አዲስ አበባ ድረስ መጣ እናቱን ለመርዳት ማለት ነው። ያላስተዋላችሁት ግን ብዙ ነገር አለ። ልጁን ለመርዳት ምናምን ተረባረባችሁ። የአንድ ሹፌር ህይወት ምንም ባላወቀው ምክንያት ሲጠፋ አንድ ሹፌር ስንት ቤተሰብ እንደሚያስተዳድር ግን ታውቃላችሁ? አታውቁም። ምክንያቱም ለሹፌር የቆመ አካል የለም። እንዳለ መርጦ አልቃሾች ናችሁ። እንዳለ መርጦ አልቃሽ፣ እንዳለ ወገንተኛ። ሹፌር እቺን ሀገር ምን እንደበደላት አላቅም። እኔ አንድ ሹፌር ህይወቱ ባላወቀው ነገር 15 አመት ሲታሰር ባላወቀው ነገር ቤተሰቡ አሳር መከራውን ሲያይ ባላወቀው ሽፍታ ሲታገት አንድ ቀን ድምጽ ሆናችሁ አታውቁም። ሹፌር ባላወቀው ምክንያት ኳላ ተንጠልጥሎ ሲሞትበት 10 እና 8 15 አመት እየተፈረደበት ሲታሰር ነገ ተንጠልጥሎ መጥቶልህ ይሞታል። አሁን እየሸለምከው ነው አይደል? ነገ እንደዚህ ተደብቆ ገብቶ ይሞታል። አላስተዋላችሁማ? ይሄንን ምን አገባችሁ? ሹፌር ይታሰራል። ይኸውላችሁ ሹፌር ስህተት ሲፈጥር ወይ እስር ነው ወይ ሞት ነው። አንድ ዶክተር በራሱ በእንዝላልነት ራሱ በፈጠረው ስህተት የአንድ ሰውን ህይወት ቢያጠፋ ይጠየቃል እንዴ? አይጠየቅም። አያችሁ እኛ ምን አይነት አሳር እንደምናይ እዚህ ሀገር ላይ